ወጥቶ ከእነ ኢምራን ጋር ገብቶ ይወያይ ነው። ቀጥሉ። ባቢ ገብቷል። ጀዛከላ ይሳቅ አላህ ይቀበል። ሳላ ምንድነው ካንተ ጋር ነው መሰለኝ ሰላም ልበለውና ባቢ ከዛ አንተ የጀመራችሁት ነገር አለ መሰለኝ ስፖንሰር አግኝታል መሰለኝ ባቢ ሰላም ብያለሁ ኢብሮ ሰላም ብያለሁ ምን አይ ክርስቲያን አፖሎጂስቶች መሰረታዊ የእግበተ እምነት ትምህርት መውሰድ አለባቸው ነበረ ያልን ያለነውና መሰረታዊ አሁን ጽድቅ እንሰራለን የሚሉ ክርስቲያኖች አሉ እፎይን ጨምሮ ማለት ነው። እኛ እንደ ኢርሻድ የራሳችን ማህበር አለን። ኢርሻድ እግበተ ኢስላም ማህበር በየስድስት ወሩ ኦንላይን ኮርስ ይሰጣል። በንጽጽር ላይ አረብኛን ጨምሮ በርካታ ትምህርቶችን እናስተምራለን። የክርስቲያን አፖሎጂስቶች መማር ስላለባቸው ስፖንሰር ካገኙ ይማሩ፣ የሚከፍልላቸው ካገኙ ምናምን ያለ ነበረ እና ስፖንሰር ለመሆን ነው መሰለኝ። አይ ቲንክ እንደዛ ነው አይደለ? ባብ ሰላም ብያለሁ። በነገር ላይ እኔ ስንት ወር ነው ትምህርቱ? ለስንት ወር ነው የሚሰጠው ስልጠና? ስንት ወር ነው? ለስንት ወር ነው? 6 ወር 6 ወር። እኔ እፎይን ጨምሮ የ10 ሰዎችን እሸፍናለሁ። የፈለገ ክፍያውን እኔ አላሁ አክበር አላሁ አክበር የ6 ወር ማለት ነው። የ10 ሰው የአንድ ሰው 3000 ብር ነው ጋይስ እና የ6 ወሩ ማለት ነው ሙሉ። ስለዚህ ሰምታችኋል። በንጽጽር ላይ የምትሰሩት ብቻ ነው። ይሄ ክርስቲያን ምናምን አይመለከትም። እሺ ስላችሁ ረንደም ክርስቲያንን አይመለከትም። አፖሎጂስቶች ብቻ እስልምና ላይ የምትሰሩት ንጽጽር ላይ የምትሰሩት የክርስቲያን አፖሎጂስቶች ብቻ የ6 ወር ማለት የአንዱ ምንድነው አጠቃላይ የአንድ ሰው 3000 ብር ነው። ይሄን ሁላ ባቢ ከፍሎላቸዋል። ስለዚህ 10 ሆናችሁ ኑ እናስተምራለን። የ6 ወሩ ተከፍለዋል። አላህ ይቀበል። ባቢ ጀዛከላሁ ኸይር። ኑና ጃስሚንን በውስጥ አብሯት። እሷ ናት አድሚኗ፣ እዛ አድ የምታረገው አድሚን ጃስሚን ከባቢ አጠገብ ያለችዋ። እሷን በውስጥ አናግሩ። ተከፍሎልኛል እኔ ምናምን አፖሎጂስቶች ብቻ መሆን አለባችሁ። ከዛ ውጪ ግን ሌላውን ማህበር አናስተምርም። ለጊዜው ክርስቲያኖች ምናምን አፖሎጂስቶች ብቻ ጃስሚንን አናግሯት። ሁለተኛ ዙር ከአንድ ወር በኋላ ይጀምራል። ትማራላችሁ ኢንሻአላህ። ከዛ እንዳወጣችሁ ጥሩ እንትን ትሆናላችሁ፣ ተመዋጋች ትሆናላችሁ፣ ተከራካሪ ትሆናላችሁ፣ አሪፍ ነገር ይኖራችኋል። ከዛ ደህና ተከራካሪ የሚባል ሰው ትሆናላችሁ ነው ኢንሻአላህ። እና ባቢ አላህ ይቀበልህ። ግን ሳላ ምናልባት በዚህ ማሻአላ በቃ ትልቅ ነገር ነው ይሰራልን። በቃ ያው ቢያንስ የሆነ ተፎካካሪ እናገኛለን። ስለማታው ውይይት ኢንተርቪው ብታደርግልን ደስ ይለኛል። ምን ሐሳብ እንዳለው ያ እሱን እስቲ እንጠይቀዋለን። እንዳትረሱ አፖሎጂስቶች ጃስሚንን አናውቀዋት። በዚሁ አጋጣሚ ጋይስ ጃስሚንን እንትን ፎሎ አድርጓት እና ኮፒ ሊንክ አድርጉላት። ሰሞኑን የምትለቃቸው ቪዲዮዎች ምንም እይታ የላቸውም። በጣም አቆንቷ ተመተዋል። እና ከምታስቡት በላይ ሁላችሁም አንድ ጊዜ ዋና ፕሮፋይሏ ላይ ገብታችሁ ኮፒ ሊንክ አድርጉላት። የኢርሻድ አባል ናት። ከማህበራችን አንዷ እንግዲህ አድሚንም ጭምር ናትና ሁላችሁም ገብታችሁ ኮፒ ሊንክ አድርጉላት፣ ፎሎ ማድርጓት። ሁላችሁም ውስጥ ያላችሁ በጣም ጎበዝ እህታችን ናት። ብዙ ፓወር ያላት፣ አቅም ያላት፣ ጉበት ያላት እህታችን ናት። አንዴ ፎሎ እያደረጋችኋት ኮፒ ሊንክም አድርጉላት። ሌሎች ደግሞ ኮፒ ሊንክ ያረጋችሁ አሰራጩላት። ያው ጃስሚን ከባቢ አጠገብ ያለችው ማለት ነው። ጃስሚን ሁላችሁም አንድ ጊዜ ውስጥ ያላችሁ በደንብ ኮፒ ሊንክ አድርጉላት። ምናልባት ባቢሎን ድምጼ ኔትወርኬ ጥሩ አይደለም ዛሬ። ስለማታው ዲቤት እስቲ ያለ ሐሳብ ምንድነው? የክርስቲያኖች ስጋት ደግሞ ከምን የመነጨ ነው ትላለህ አንተ? ዲቤቱ እንዳይደረግ ብዙ ነገራቶችን እያደረጉ ነውና እስቲ ያንተ ሐሳብ ምንድነው በዚህ ዙሪያ የሚለውን 1800 ሰዎች አሉ ለሁላችን ብታካፍለን እና ያንተ ሐሳብ
እኔ አይመቸኝም። በነገርህ ላይ የኦርቶዶክሳውያን ዲቤት እንዳይደረግ እያደረጉ ያሉት የኔ ምክር ነው። ምክንያቱም አላስፈላጊ ነገር ስለሆነ ለኦርቶዶክሳውያን የሚያዋጣ ነገር ስለሆነ ኦርቶዶክሳውያን ወጣችሁ መቃወም አለባችሁ ብዬ ነበርና ጋዜጣዊ መግለጫ ሰጥቻለሁ በነገራችን ላይ እና ያ ምክር ተቀብለው ነው እየተቃወሙ ያሉት። እየቀለድኩ አይደለም። መቃወም አለባችሁ ብዬ ነግሬያቸዋለሁ። አሁን ወጥተው እየተቃወሙ ምክንያቱም አያስፈልግም። እነሱ ደግሞ እያደረጉ ያሉት ምንድነው ራሱ እፎይ በቁስ ነው መደረግ ያለበት ብሎ እንትን ሲል ስለነበረ ጥሪውን ያቀርብ እናንተ አቅርባችሁለት አልተቀበለም። ያቆል ምንድነው ያ ከባድ እንትን ስለገጠመው አሁን ደግሞ ራሱ የሆነች ልጅ ጋር ተመካክሮ መወያየት አለብን ብሎ እንትን ምንድነው ጥሪ አቅርቦ በቁስ ነው መደረግ ያለበት ብሎ አሁን ደግሞ በጣም ስለጨነቀው ዮኒ ማኛ ጋር ይገዋል። እዛ ጋር መሄድ ለምን አስፈልግ? አያስፈልግም። ዮኒ ማኛ ጋር የሚሆን ነገር የለም። ሲጀመር ቤት ከተመረጠ ሶስተኛ ቤት ከተመረጠ ገለልተኛ ሰው ነው መሆን ያለበት። ክርስቲያንና ሙስሊም ያልሆነ ሰው ቤት ተገብቶ በሁለቱንም ስምምነት ሰው ተመርጦ ቤት ተመርጦ ርዕስ ተመርጦ ነው መደረግ ያለበት። ዮኒ ማኛ ግን አንደኛ ነገር ዮኒ ማኛ ለራሱ ነው እንትን ያደረገው። እነሱ እሱ እንትን ስላለ አይደለም፣ ራሳቸው ናቸው እዛ ጋር ሄደው አድነን ብለው እዛ ገብተው ዮኒ ማኛ ቤት እንዲደረግ የፈለጉት ማለት ነው። ምንድነው እና ሁሱ ስላልሰሙ ይሄ ነገር እዛ ጋር ቁጭ ብለው ጠብቀው አያችሁ አይደል? እኛ እዚህ ጋር እየጠበቅን እነሱ አልመጡም ፈርቶ ቀልቷል ብለው ፖለቲካ ለመስራት ነው። እንደዛ የሚባል ነገር የለም። በቃ ኮሆስት እንደተባለ ሁሉ ሰው እየጠበቀ ነው። እኔ እየጠበቅኩ ነው፣ ጓጉቻለሁ። ትናንት ቢሆን ራሱ ደስ ይለኝ ነበርና በኮሆስት እሱ ቤቱ ቁጭ ብለው ሁሱና ኢብራንንም ቤታቸው ቁጭ ብለው እፎይና ክርስቲያንንም ቤታቸው ቁጭ ብለው ምንድነው ዲቤት እንዲደረግ ህዝቡን እየጠበቀ ነው። የኢትዮጵያ በሙሉ እየጠበቀ ነው። ይሄን እየጠበቀ ያለው ዮኒ ማኛ ቤት ምን ማን ነው እንትና የሆነ ልጅ አለ እዛ ቤት ምናምን የሚባል ነገር የለም። በቃ በውስጥ ነው እየጠበቅን ያለው። ይሄ ነው የሰማነው ነገር። ራስን ያልከው እፎይ ይሄ ነው፣ እኛም እየጠበቅን ያለን ነው ይሄ ነው። እኔ ግን በአጠቃላይ ምክሬ ለኦርቶዶክሳውያን ይሄ ነገር መደረግ የለበትም ብላችሁ ተቃውሞ መውጣት አለባችሁ ብያቸዋለሁ። እሱን እያደረጉ ነው። መሆን የለበትም ብዬ ነው እኔ ራሱ እየተቃወምኩ ነው። ይሄ ነው ኦኬ። እንግዲህ ሁላችሁም ሰምታችኋል። ሌላኛው ግን ወገኖቻችን ሞር ከወንድም ኢምራን ጋር ወንድም ኢምራን ዲቤቱ ላይ መኖር የለበትም ብለው ሀሳባቸውን እያቀረቡ ነው። እና ለምን ይመስላል? እስቲ አሁን ብዙ ሰው ሀሳብ አለው አሁን ኢምራን ለምን መግባት አለበት የለበትም የሚለው ላይ ማለት ነው። እና ለምንድን ነው ፍርሃታቸው ኢምራን እንዳይካሄድ ወይ ደግሞ ኢምራን እንዳይሳተፍበት የሚፈልጉበት ሪዝን? ብዙዎቻችን የራሳችን መላምት አስቀምጠናል። እስቲ በአንተ በኩል ያለውን ርዕሱ ገና አልገባቸውም መሰለኝ። ሚስተር ኢምራን ከባድ ሰው ስለሆነ በድርሳናት ላይ ድርሳናትን ይነካካል ብለው ፈርተው ነው እንጂ አሁን ርዕሱን እኮ እንትን አላሉትም፣ እስካሁን አላዩትም። እፎይ ራሱ በምን ዙሪያ እንደሚወያይ ገና አልገባውም፣ እኔ እንደተረዳሁት ማለት ነው። አሁን ስላሴ ምንድነው ስላሴ በነብያቶች የተሰበከው ስላሴ ወይስ አንድ አምላክ የሚል ርዕስ እፎይ ራሱ አላየውም እንጂ አልገባውም እንጂ ቢገባው ኖሮ በእንደዚህ አይነት ርዕስ የትኛውንም ክርስቲያን ተስማምቶ አይመጣም። ገብቷል። ኢምራንን የፈሩት ግን ድርሳናትን ከአባ ማትያስ በላይ ስለሚያውቃቸው እንደ እጁ መዳፍ ስለሚያውቃቸው ስለሚዳሳቸው እሱ ነው ይነካካል ብለው ህዝብ ይነቃል፣ ይደነግጣል፣ ወጣቶች ብዙ ይሸሻሉ ብለው ስለፈሩ ነው። ይሄን ነው፣ ሌላ ምንም ሚስጥር የለው። በነገር ላይ ቆይ ሳላ ከማውራት በፊት እንዲወራ የምፈልገው አንድ ነገር አለ። ታስታውሱ እንደሆነ እዚህ ስላሴ አስተምሮ ላይ አንደኛው አምላክ ቢሞት ምን ይደረጋል ለሚለው መልስ የሰጠበት ነገር አለ። እሱ ላይ ቢወራ ደስ ይለኛል እና